ብስምላህ ራህማን ራሂም እንደተለመደው እንግዲህ ደግሞ ዛሬም በሳምንታችን ብቅ ብለናል ቤተሰብ። ዛሬ ደግሞ የሁላችሁ በተለየ ብርጭቆ ሻክራችንን ይዘን ቀርበናል እላችኋለሁ። እንድች እያደረገ ብርድ ነው። ዛሬም እንደተለመደው ዝናብ ነው። ያው እንድች አድርገን ፏፍንሽ እያልን እንገኛለን ቤተሰብ። የሳምንት ሰው ይበለን ነበር ብለን ነበር። ኢንሻአላህ የሳምንት ሰው አረገን። ዛሬ ቀን ላደረሰን አላህ ሽኩር ምስጋና ይገባው እያልን ረፍታችንን እያጣጣምን እንገኛለን ቤተሰብ። እናንተም እንደኛ ፋብሪክ እንበሉ። ያላችሁ ቤተሰቦች ነች መሰለ ሻይ ይዘን ዛሬ ደግሞ ቀርበናል። ፏፍንሽ እያልን እረፍት ጊዜያችንን በደስታ እያሳለፍን ነው። እናንተስ እንዴት እያሳለፋችሁ ነው እንላለን። ያችስ ብርጭቆ ራሱ ለየት ያለ ነው። እስኪ ምን እንደምትመስል የዛሬ ብርጭቆ ማሻአላህ በጣም አሪፍ በጣም አሪፍ። እንዴት ነው ሁላችን ፏፍንሽ ብሏል። እረፍት ጊዜያችን ማለት ነው። እሱን እንዴ እያደረግን ሙቀቱንና ዝናቡን ብርዱን እያባረርን ነው። በጣም አሪፍ ነው። በጣም ጭስ ኑ አብረን እንጠጣ አብረን እንጠጣ ብለናል። ኑ ብለናል ቤተሰብ ኑ አብረን እንጠጣ እያጣጣምን ያው እረፍት ጊዜያችንን እንገኛለን። ኑ አብረን እንጠጣ ብለናል። የባለቤቱ እስከሚመጣ ብርድ የማይደርስ እኛ ጋር ብርድ ነው ቤተሰብ። ብርድ ደግሞ በየሳምንቱ ዝናቡ ራሱ ይጥላል። ለመጀመሪያ ጊዜ በዚች ብርጭቆ ስጠጣ ተስኔ ትሻላለች። በጣም አሪፍ ናት። ግን ዲዛይና ምናምን ይሄን ይመስላል ቤተሰቦቻችን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ሁኑን ሁልጊዜ የምንላለን። ቤተሰብ ሁኑን ሰብስክራይብ እያደረጋችሁ እንለፉ። ችግር የለውም። ያላደግን እናሳድግ የሚል ነው። እስኪ የቀረኝ እስኪ ማሻአላ የሻ ብርጭቆዋን የፈለገ ኮመንት ላይ ይጻፍልኝ። እቺ ለምሳሌ ብርጭቆ የሻይ ብርጭቆ ተመጣጣኝ ከኑሮው ጋር ተመጣጣኝ እስኪ
ከኑሮ ጋር ተመጣጣኝ የሆነች ብርጭቆ ትታያቸዋለች። ይቺ ብርጭቆ የሚፈልግ ኮመንት ላይ ያስቀምጥልኝ፣ እኔ እጠቁመዋለሁ አለበት ቦታ። ትታይሻለች ጽድት ብላ። ይቺ ናት እንግዲህ ይቺ ከኑሮ በአሁኑ ሰዓት ካለው ኑሮ ጋር በጣም ተመጣጣኝ የሆነች እና ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። ዘና ፈታ በሉ አትርሱ። ሰብስክራይብ አድርጉልን። ሰብስክራይብ የለንም፣ እይታ የለንም። ሰብስክራይብ እያደረጋችሁልን እንላችኋለን። እንወዳችኋለን። በሌላ ፕሮግራም እስከምንገናኝ መልካም የረፍት ጊዜ፣ መልካም ስራ። እናመሰግናለን። ቼርስ። ባይ ባይ። እናንተም እንዴት እያሳለፋችሁ ኮሜንት ላይ አስቀምጡልን። ቤተሰብ ዘና ፈታ በሉ። እንደኛ ዘና ፈታ እያለ